ሰላም እንዴት ናችሁ? በባለፈው ጥናታችን የሰው ክፋት እንደተስፋፋ አይተናል። የወደቁት መላእክቶች ከሴቶች ጋር ሆኖም ራእይት የሚባል ፍጥሩን እንደወለዱ ይናገራል። በዚህ መካከል ኖህ የሚባል ሰው በእግዚአብሔር ፊት ሞገስን አግኝቷል። ለዛም ነው እግዚአብሔር ምድሩን በጎርፍ ከማጥፋቱ በፊት ኖህን መርከብ ስራ ያለው። በዚህኛው ምዕራፍም ይህንን ታሪክ ይቀጥላል። ስለዚህ አንድ ላይ እናንብበው። ምዕራፍ 7 ማየ አይሃ። እግዚአብሔር አምላክም ኖህን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቱ ጻድቅ ሆነ አይቻለሁና። ከንጹህ እንስሳት ሁሉ 7 ተባትና እንስት፣ ንጹህ ካልሆነውም እንስሳ 2 ተባትና እንስት፣ ከንጹህ የሰማይ ወፍ ደግሞ 7 ተባትና እንስት፣ ንጹህ ካልሆነ የሰማይም ወፍ 2 ተባትና እንስት እያደረግ በምድር ላይ ለምግብና ለዘር ይቀር ዘንድ ላንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ላይ አጠፋለሁና። ኖህም እግዚአብሔር አምላክን ያዘዘውን ሁሉ አደረገ። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖህም ስለ ጥፋት ውሃ ልጆቹና ሚስቱን የልጆቹን ሚስቶች ይዞ ወደ መርከብ ገባ። ከንጹሃን ወፎች ንጹሃን ካልሆኑ ወፎች፣ ከንጹሃን እንስሳ ንጹህ ካልሆነው እንስሳ፣ በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባትና እንስት የሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ከ7 ቀን በኋላም የጥፋት ውሃ በምድር ላይ ሆነ። በኖህ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶቹም ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያውም ቀን ኖህ ወደ መርከብ ገባ። የኖህ ልጆችም ሴም፣ ካም እና ያፌት። የኖህ ሚስት 3ቱም ልጆቹ ሚስቶቹ ከእርሱ ጋር ገቡ። አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ፣ ስጋ ያላቸው ሕያዋን ሁሉ 2 እየሆኑ ወደ ኖህ መርከብ ውስጥ ገቡ። ስጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር ኖህን እንዳዘዘው ገቡ። እግዚአብሔርም አምላክ መርከቧን በስተውጭ ዘጋት። ከጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበረ። ውሃም በዛ፣ መርከቢቱም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱም በውሃ ላይ ተንሳፈፈች፣ ውሃውም በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ረዣዥም ተራሮች ሁሉ ሸፈነ። ውሃውም ወደ ላይ 15 ክንድ ከፍ ከፍ አለ፣ ረዣዥም ተራሮችንም ሸፈነ። በምድር ላይ ስጋ ያለው የሚንቀሳቀሰው ሁሉ፣ ወፍም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሽም ሁሉ፣ ሰው ሁሉ ጠፋ። የሕይወት እስትንፋሽ ያለው ሁሉ፣ በየብስም ያለው ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍም ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብሮት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ ሞላ። ኦሪት ዘፍጥረት ምዕራፍ 7 ቁጥር 1። እግዚአብሔር አምላክም ኖህን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቱ ጻድቅ ሆነ አይቻለሁና። ይህ ምዕራፍ የሚጀምረው እግዚአብሔር ኖህን ወደ መርከቡ ግባ ሲለው ነው። መግባት የሚችሉትና መግባት የማይችሉት የሚለያዩት በምንድን ነው? ኖህ ጻድቅ ነው፣ በእንግሊዝኛ ራይቸስ፣ በሂብሪው ጻዲቅ። ስለዚህ ኖህ ከሁሉም ምድር ላይ ካሉት ወደፊትም ከሚመጡት ሁሉ የበለጠ ጻድቅ ነው ማለት ነው? አይደለም። ምክንያቱም ምን ይላል? በትውልዱ ይላል። በትውልዱ ጻድቅ ነው። ያ ማለት በሌላ ትውልድ ውስጥ ከነበሩት ጋር ስናነጻጽረው የበለጠ ጻድቅ ላይሆን ይችላል። ስለዚህ ጻድቅ ነው ስንል ከጎረቤቶቹ ኃጢአተኞች ጋር እያነጻጸርነው ነው እንጂ ሙሉ ለሙሉ ጥፋት የማይሰራ ሰው ሆኖ የተወለደ ነው ማለት አይደለም። ኦሪት ዘፍጥረት ምዕራፍ 7 ቁጥር 2 እስከ ቁጥር 3። ከንጹህ እንስሳ ሁሉ 7 ተባትና እንስት፣ ንጹህ ካልሆነም እንስሳ 2 ተባትና እንስት፣ ከንጹህ የሰማይ ወፍ ደግሞ 7 ተባትና እንስት፣ ንጹህ ካልሆነ የሰማይ ወፍም 2 ተባትና እንስት እያደረግ በምድር ላይ ለምግብና ለዘር ይቀር ዘንድ ላንተ ትወስዳለህ። ንጹህ የሆነና ንጹህ ያልሆነ እንስሳ የሚለያዩት በምንድን ነው ለሚለው ጥያቄ ኦሪት ዘሌዋውያን መጽሐፍ ላይ ስንደርስ በጥልቅ እናየዋለን።
እዚህ ጋር ማስተዋል ያለብን ኦሪት ዘፍጥረት ላይ ቀድሞ እንደተጠቀሰ ነው። ንጹህ ከሆኑት 7 ወንድና ሴት እንስሳ፣ ንጹህ ካልሆኑት ደግሞ 2 ወንድና 2 ሴት እንስሳ ለእግዚአብሔር መስዋዕት ስንሰጥ ከንጹህ እንስሳዎች ነው። ሌላኛው የእንስሳቶቹ ጥቅም ለመብልነት ነው። አሁን ስጋ የተለመደ ምግብ ነው። ነገር ግን እግዚአብሔር ሰውን ሲፈጥር ጎርፉ እስከ መከሰቱ ድረስ ለሰው የፈቀደው መብል አትክልቶችን ብቻ ነው። ገና ጎርፉ ስላልተከሰተ እዚህ ምዕራፍ ላይ ሳይሆን ምዕራፍ 9 ላይ ስንደርስ እግዚአብሔር እንስሳ እንደ ምግብ እንድንጠቀም ይፈቅድልናል። ያ ማለት ስጋ እስካሁን አልበሉም ማለት አይደለም። የቃይን ትውልድ ከመፈቀዱ በፊት በልተው ሊሆን ይችላል። ኖህ ግን ጻድቅ ነው ስለተባለ ስጋ ከመብላት እንደተቆጠበ ይገመታል። ኦሪት ዘፍጥረት ምዕራፍ 7 ቁጥር 4 እና ቁጥር 5 ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁና። ኖህም እግዚአብሔር አምላክን ያዘዘውን ሁሉ አደረገ። ሁሉም ነገር ከተዘጋጀ በኋላ ለ7 ቀን ምንም አልተከሰተም። መርከቡ ውስጥ ገብተው በሩ ከተዘጋ በኋላ ማለት ነው። ለ7 ቀን መርከብ ውስጥ ጠበቁ። ብዙ ጊዜ ላይመስል ይችላል። በአሁኑ ጊዜ ቀጠሮ ሲሰጥ ራሱ 1 ሳምንት በላይ ወራቶችም ሊፈጅ ይችላል። ነገር ግን ከ7 ቀን በኋላ ምድር እንደሚያልቅ ቢነግረን እሱም ብቻ እያብሰለሰልን ነው የምንቀመጠው። በሩ ከተዘጋ በኋላም ውጭ ያሉት ሰዎች ጎርፉ ሲመጣ ያለውን ለቅሶ አስገቡን እባካቸው የሚል ልመና መስማትም ከባድ ነው። በሩ በተለይ በእግዚአብሔር እጅ የተዘጋ በር እንዴት ይከፈታል? ምድር ያልቅበታል የተባለውም ዘመን ወደፊት እንደዚህ ነው የሚሆነው። ማቴዎስ ምዕራፍ 24 ቁጥር 30 እስከ ቁጥር 44 ምን ይላል? በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅንም በኃይል እና በብዙ ክብር በሰማይ ደመና ሲመጣ ይታዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይላካቸዋል። የተመረጡትንም ከሰማይ ዳርቻ እስከ ዳርቻው ከ4ቱ ማዕዘን ይሰበስቧቸዋል። ምሳሌውንም ከበለስ እወቁ። ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ እነሆ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ይህ ሁሉ ባያችሁ ጊዜ እንደቀረበና በደጃፍ እንዳለ እወቁ። እውነት እላችኋለሁ ይህ ሁሉ እስኪደረግ ድረስ ይቺ ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም። በኖህ ዘመንም እንደሆነ የሰው ልጅ አመጣጡ እንዲሁ ይሆናል። ያን ጊዜ ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስካጠፋበት ጊዜ ድረስ እንዳላወቁ የሰው ልጅም አመጣጡ እንዲሁ ይሆናል። ያን ጊዜ 2 ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። 2 ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። 2 ሰዎች በአንድ አልጋ ይተኛሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን ወቁ፣ ባለቤት ሌባ የሚመጣበት ሰዓት ቢያውቅ ተግቶ በጠበቀ ነበረ፣ ቤቱም እንዲቆፍር ባልተወ ነበረ። ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። በእንግሊዝኛ ይህንን ቃል ራፕቸር ይሉታል። ሰምታችሁ ለማታውቁ ምድር ከመጥፋቱ በፊት እግዚአብሔርን የሚከተሉ ነፍሳቸው ወደ ሰማይ ቤት፣ የማይከተሉት ግን ሰማይ ቤት አይገቡም ነው ሀሳቡ። ሰምታችሁ ለምታውቁ ደግሞ በእርግጠኝነት ብዙ ሰዎች ተነስተው በዚህ ቀን ነው ምድር የሚጠፋው ብለው ሁሉም አህጉር ውስጥ የተለያየ ቀን ትሰማላችሁ። በ1843 ዊሊያም ሚለር የሚባል ሰባኪ በዛ ዓመት ውስጥ ይሆናል ብሎ ምንም ነገር ሳይከሰት ቀረ። ናሳ ኢንጂነር ኤድጋር የሚባለውም መጽሐፍ ጽፎ ነበረ በ1988 ራፕቸር ሊሆን ይችላል ብሎ። እኛ በልጅነታችን ሰምተን የምናውቀው በ2011 ወይ 2012 ይሆናል ብሎ ይታመን ነበረ። ግን የዓመት አልፏል ምንም ሳይከሰት። ብዙ ቤተክርስቲያኖችም ራፕቸር ይመጣል ብሎ ያስጠነቅቃሉ። ሰምቶ ለማያውቀው ሰው እንደ አዲስ ሲሰማው ሊደነግጥ ሊፈራም ራሱ ይችላል። አንዳንዱ ህይወቴን ላሻሽል ይላል፣ ሌላኛው ደግሞ ወደ አጉል መንገድ ይሄዳል። ለዚህ ምሳሌ ኬንያ ውስጥ በ2023 አንድ ቤተክርስቲያን በመቶ የሚያህል ሰዎችን ምድር ሊጠፋ ነው ብሎ ጫካ ውስጥ ግቡ፣ ምግብ አትብሉ፣ ኢየሱስ ጋር ለመገናኘት ብሎ ማለት ነው። ከ200 ሰዎች በላይ ልጆቻቸውን ይዘው የሄዱት ሞተዋል። ሌላ ምሳሌ ዩጋንዳ ውስጥ ሚሊኒየም ሲሞላ ያ ማለት 2000 ዓመተ ምህረት ላይ ምድር ያልቃል ብለው ምንም ሳይከሰት ሲቀር ተከታዮቹ ገንዘባችንን መልሱልን አሏቸው።
ከዛ ቤተክርስቲያን ውስጥ እንዳሉ በሩን ቆለፉባቸው፣ እሳት ለቀቁባቸው። የዛኔም በመቶ የሚያህል ሰው ነው የጠፋው። ስለ ራፕቸር ሲነገር ብዙ ሰው መጀመሪያ የሚሰማው ስሜት ፍራቻ ነው። በፍራቻ የተወሰነ ድርጊት ደግሞ አይዘልቅም። ብዙ ሰዎች ይኖራሉ እግዚአብሔርን የሚያምኑት ወደኋላ ተረስተው እንዳይቀሩ በሚል ፍራቻ ብቻ። እግዚአብሔር መርጠነው አምነነው እንድንከተል ነው እንጂ ፈርተነው እንድንከተለው አይደለም። ግን እግዚአብሔርን ፍሩ ይባል የለ እንዴ የሚል ጥያቄ ይመጣል። እግዚአብሔርን መፍራት ማለት የወለደንን አባታችንን እንደምንፈራው ነው መሆን ያለበት እንጂ ሰይጣንን እንደምንፈራው መሆን የለበትም። አባታችንን የምንፈራው ከክብር ጋር ይያያዛል። ከተወለድን ጀምሮ ለህይወታችን የሚወስኑት ወላጃችን ናቸው። ትምህርት ቤት እንደምንገባ፣ ምን ቴሌቪዥን ላይ እንደምናይ፣ ስንት ሰዓት እንደምንተኛ። እግዚአብሔርንም አባታችን የምንለው ስሙ ስላማረን አይደለም፣ ትክክለኛ አባታችን እንደሆነ መርጠነው እንድንከተል ህይወታችንም በሱ እጅ ላይ አምነን እንድናስቀምጥ ነው። ከራፕቸር ጋር ስናያይዘው በአንድ ቀላል ምሳሌ ማየት ይቻላል። አሁን ትልቅ የትምህርት ቤት ፈተና እየመጣ ነው እንበል። ማትሪክም ኤግዚትም ሊሆን ይችላል። መጨረሻ ደቂቃ ያጠና ሰው ይጨናነቃል። አመቱን ሙሉ ያጠና ሰውስ ይህንን ፈተና ፈርቶ ሳይሆን የሚማረውን ትምህርት መማር ፈልጎ ወዶት የሚያጠና ሰው እንዳላጠናው ሰው ያህል አይጨናነቅም። እግዚአብሔርን በተለይ ለማያምን ሰው ስንናገር አሁን መንገድ ላይ ታክሲ ስንጠብቅ የምንሰማው ጊዜው ተቃርቧል እያሉ የሚጮሁትን ሰምታችሁ ታውቃላችሁ። እግዚአብሔርን ተከተሉ ማለት መጥፎ ሆኖ ሳይሆን ሰውን በማስፈራራት ወደ እምነት ውስጥ ማስገባት ማንን ይጠቅማል? ሌላኛው እዚህ ቁጥር ላይ የምናየው 7 ቁጥር መጽሐፍ ቅዱስ ላይ እንደሚደጋገም ነው። በብዛት የሚደጋገመው ከ7 ቀጥሎ 40 ቁጥር ነው። 40 ቁጥር ብዙ ጊዜ ፈተናን ወይም ከአንድ ነገር ወደ ሌላ ነገር መሸጋገርን ያሳያል። በሂብሪው 40 ዓመት የሞላው ሰው ነው ብልህ ነው ተብሎ የሚታሰበው። ብዙ ወጣቶች 20 ቤት ውስጥ ሆነው ህይወታቸው የተበላሸ ነው የሚመስላቸው። በግሪክ ራሱ ህይወታችን ትልቁ ከፍታን የምናየው 40 ዓመት ላይ ነው ይላሉ። መጽሐፍ ቅዱስም ላይም ወደፊት ሙሴ ተራራው ላይ የቆየው 40 ቀን ነው። ኢየሱስ የጾመው 40 ቀን ነው። ይስሐቅ ያገባው በ40 ዓመቱ ነው። ሙሴ እስራኤልን የመራው ለ40 ዓመት ነው። ንጉስ ዳዊት እና ሰለሞን እስራኤልን የመሩትን ለ40 ዓመት ነው። 40 ካልሆነ ደግሞ የሱ ብዜት ነው የሚደጋገመው። ሙሴ በ120 ዓመት ነው የሞተው። ልጅ ሲወለድ ክርስትና የሚወጡት ወንድ ከሆነ 40፣ ሴት ከሆነች የ40 ብዜት 80 ቀን በኋላ ማለት ነው። እንደዚህ አድርጋችሁ ስታዩት ለመያዝም ይቀላል። ስለዚህ ይህ ድግግሞሽ ከ7 ቁጥር ቀጥሎ 40 ቁጥር ምን ያህል ፍቺ እንዳለው ያሳየናል። ኦሪት ዘፍጥረት ምዕራፍ 7 ቁጥር 5ም ኖህ የተባለውን ሁሉ አደረገ ይላል። ስለዚህ ከዚህ በኋላ እስካሁን የተገለጸልን ነገር ሁሉ ከዚህ በኋላ ይከሰታል። ኦሪት ዘፍጥረት ምዕራፍ 7 ከቁጥር 6 እስከ ቁጥር 12 ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖህም ስለ ጥፋት ውሃ ልጆቹና ሚስቶቹንም የልጆቹ ሚስቶቹም ይዞ ወደ መርከብ ገባ። ከንጹሃን ወፎች ንጹሃን ካልሆኑ ወፎች፣ ከንጹሃን እንስሳ ንጹሃንም ካልሆነው እንስሳ፣ በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባትና እንስት እንደሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ከ7 ቀን በኋላም የጥፋት ውሃ በምድር ላይም ሆነ። በኖህ ዕድሜ በ6ኛው 100 ዓመት በ2ኛው ወር ከወሩም 17ኛው ዕለት በዚያው ቀን የታላቁ ቀን ላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። ልብ ወለድ ለምታነቡ ሰዎች አይታችሁት ሊሆን ይችላል። ጸሐፊዎች ብዙ ጊዜ ከ3 ወር በኋላ፣ ፊልም ላይ ራሱ ከ1 ዓመት በኋላ ብለው ነው ታሪኩን የሚቀጥሉት። መጽሐፍ ቅዱስ ላይ የምናስተውለው ያለፈውን ጊዜ ከነ ዓመቱ፣ ከነ ወሩ፣ ከነ ቀኑ ነው የሚናገረው። ሌላ እንደዚህ ከነቀኑ የሚናገር መጽሐፎች የትኞቹ ናቸው? የታሪክ መጽሐፎች አይደለ? ሕግ ፊት 2 ሰዎች ቢቀርቡ በዚህ ቀን በዚህ ሰዓት ብለው የሚቀርቡት የበለጠ ታማኝነት አላቸው። እውነት እያወሩ እንደሆነም ይሰማናል። ስለዚህ ቁጥሮችንም እናያቸው። ኖህ 600 ዓመት ነበር ጎርፉ ሲጀምር። ጎርፉ የጀመረው በ2ኛው ወር 17ኛ ቀን ነው። ይህ ቀን በሂብሩ ካላንደር ነው ወይስ ኖህ ዕድሜ 600 ዓመት ከ2 ወር ላይ ነው ብለው የሆነ ጊዜ ሲከራከሩ ነበረ። ግን ሁለቱም ትክክል እንደሆነ ተስማምተዋል። ምክንያቱም ኖህ የተወለደው የመጀመሪያው ወር ላይ በመጀመሪያው ቀን ነው በሂብሩ ባህል የሚነገረው። የሚቀጥለው ምዕራፍ ላይ ደግሞ ጎርፉ ያቆመው በ2ኛው ወር በ7ኛው ቀን ነው። ስለዚህ 1 ዓመት አካባቢ ነው ጎርፉ የቆየው። መጽሐፍ ቅዱስ ከነቀኑ፣ ጀልባው የተሰራው ርዝመት፣ ከነቁጥሩ፣ ከነቦታው ማንም መመራመር ለሚፈልግ ሰው ተመራምሮ ማግኘት እንደሚችልና እውነታውን ማሳየት እንደሚችል ያሳያል። ሌላው እዚህ ጋር የምናየው ዝናብ ብቻ አይደለም ምድርን የሞላው።
የሰማይ መስኮቶችም ተከፈቱ ይላል። ስለዚህ ውሃው ከሁለት ቦታ ነው የመጣው። መጽሐፍ ቅዱስ ላይ በሂብሪው የተጠቀመው ቃል ተሆም ነው አንዱ፣ ትልቅ ወይም ገደል ማለት ነው። በእንግሊዝኛ ዘዲፕ ወይም አበስ ይባላል። ኦሪት ዘፍጥረት መጀመሪያ ላይ ምዕራፍ 1 ቁጥር 2 ላይ ምን ይላል? ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ ከምድር በታች ያለው ውሃ እንደ ምንጭ ፈልቆ ወይም ፈንድቶ ወጣ ነው የሚለን በኖህ ጎርፍ ጊዜ። ሌላ ይህንን ቃል መጽሐፍ ቅዱስ ላይ የምናየው ራፕቸር ሲመጣ የሴጣን እጣ ፈንታ ጥልቅ ላይ ወይም ገደል ውስጥ ይገባል ነው የሚለው። ለዚህም ነው የኖህ ጎርፍ ገደል ውስጥ ያለውን ውሃ የወጣበት ቦታ ውስጥ ነው የሚላከው፣ ተመሳሳይ ቦታ ነው ብለው የሚታመነው። ሌላኛው የኖህ ጎርፍ ውሃ የመጣው ከሰማይ ነው። በሂብሪው አሩቦት ሃሻማይም ይባላል፣ የሰማይ መስኮቶች ማለት ነው። የኖህ ጎርፍ እስከ መከሰቱ ድረስ ዝናብ አልዘነበም ተብሎ ይታመናል። ካስታወሳችሁ አትክልቶች ሲያድጉ የነበሩት በጭጋግ ወይም ጉም በእንደዚህ አይነት እንፋሎት ነው ውሃ የሚያገኙት። ስለዚህ ኖህ እየዞረ ሰው አይቶት የማያውቀውን ነገር እየተናገረ ነው ማለት ነው። ዝናብ አይቶ የማያውቅ ሕዝብ ከሰማይ ውሃ ይወርዳል ማንም ሳይነካው ብትሏቸው ማን ያምናል? ኦሪት ዘፍጥረት ምዕራፍ 13 እስከ ምዕራፍ 16። በዚያውም ቀን ኖህ ወደ መርከብ ገባ። የኖህ ልጆችም ሴም፣ ካም፣ ያፌትና የኖህ ሚስት ሶስቱም የልጆች ሚስቶቹ ከእርሱ ጋር ገቡ። አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ፣ ስጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖህ መርከብ ውስጥ ገቡ። ስጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር ኖህን እንዳዘዘው ገቡ። እግዚአብሔር አምላክም መርከቧን በስተውጭ ዘጋት። እንዳልነው ኖህ እና ቤተሰቡ ከገባ በኋላ እግዚአብሔር ነው በሩን የዘጋው። ስለዚህ ህዝቡ ከበሩ ውጪ አስገባም ብለው ቢለምኑትም ኖህ መክፈት ቢሞክርም አይከፈትለትም። እግዚአብሔር ነው በስተውጭ የዘጋው። አልፎ አልፎ መጽሐፍ ቅዱስ ስናነብ ህዝቡ ምን አስቦ ነው እንላለን። በሙሴ ጊዜ ለምሳሌ ባህር ሲሰነጠቅ ያየ ህዝብ እንዴት 40 ቀን መጠበቅ አቃተው ልንል እንችላለን። ነገር ግን ነገ አንድ ሰው ከመሬት ተነስቶ ትል ወደ ጎን ይዘንባል ኑ ቤቴ ግቡ ቢል የዛሬው ህዝብ ይሰማዋል? ራሳችንን በእነሱ ቦታ ስንከት መሞት ግን ይገባቸዋል ነበር ልንል እንችላለን። ለዚህ መልስ ያ በሙሉ ህዝብ ኃጢአት ህይወት እየኖረ እንደነበረ ማስታወስ አለብን። እግዚአብሔር ጥሩን ከመጥፎ ጋር አይገለም። ወደፊት ስለ አብርሃም ታሪክ ላይ እናየዋለን። አብርሃም እግዚአብሔርን ጠየቀው፣ ከተማውን ታጠፋለህ 50 ጥሩ ሰው ቢኖር? ከዛ እሺ 50 ጥሩ ሰው ካለ አላጠፋውም ይለዋል አብርሃምን። 10 ሰው ብቻ ቢኖርስ? አሁንም ከተማውን ታጠፋዋለህ ብሎ አብርሃም መደራደር ጀመረ። 10 ጥሩ ሰው ካለ ከተማውን አላጠፋም አለ። ከዛ 1000 ህዝብ ውስጥ 10 ጥሩ ሰው ማግኘት አልተቻለም። ስለዚህ በኖህ ጊዜ የነበሩት ሰዎችም ልክ እንደዚህ መትረፍ የሚችል ሰው አልነበረም ማለት ነው። ምክንያቱም ሁሉም በአንድ መንገድ ወይ በሌላ ኃጢአተኛ እንደሆኑ ስላረጋገጠ። ኦሪት ዘፍጥረት ምዕራፍ 7 ከቁጥር 17 እስከ ቁጥር 24። የጥፋት ውሃ በምድር ላይ 40 ቀንና 40 ሌሊት ነበረ። ውሃውም በዛ፣ መርከቢቱም አነሳ፣ ከምድር ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ፣ በምድር ላይ እጅግ በዛ። መርከቢቱም በውሃ ላይ ተንሳፈፈች። ውሃውም በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ረዣዥም ተራሮች ሁሉ ሸፈነ። ውሃው ወደ ላይ 15 ክንድ ከፍ ከፍ አለ፣ ረዣዥም ተራሮችንም ሸፈነ። በምድር ላይ ስጋ ያለውን የሚንቀሳቀሰው ሁሉ፣ ወፍም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሽም ሁሉ፣ ሰው ሁሉም ጠፋ። የህይወት እስትንፋስ ያለው ሁሉ፣ በየብስም ያለው ሁሉ ሞተ። በምድር ላይ የነበረውም ሁሉ የሰው ጀምሮ እስከ እንስሳ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍም ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ ሞላ። የጎርፉ ውሃ ከትልቁ ተራራ 15 ክንድ ርዝመት የሚያህል ከፍታ ነበረው። ትልቁ ተራራ ምድር ላይ ያለው አሁን ኤቨረስት ተራራ ነው። 8849 ሜትር ከፍታ አለው። መጽሐፍ ቅዱስ ላይ የተጠቀሱት ኔፊሊም ከነ ቁመታቸው የተነገረን ማለት ነው። ለምሳሌ የባሳን ንጉስ ኦግ ኦሪት ዘዳግም ላይ 9 ክንድ ረዥም ነው። ጎላይድ በእንግሊዝኛ ጎላይት የሚባለው ራሱ 4 ክንድ፣ ሌላ መጽሐፍ ላይ ደግሞ 6 ክንድ ረዥም ነው ይባላል። በእነሱ ቁመት ከተነሳን ማንም ኔፊሊም እንዳይተርፍ 15 ክንድ ተራራ ላይ ቢቆሙም ማለት ነው ከዛ በላይ ነበረ ውሃው።
ከዚህ በፊት 150 ሜትር በላይ ቁመት ሊኖራቸው ይችላል ብለናል። ይህ ከመጽሐፈ ሄኖክ የመጣ ሲሆን ከዛም በላይ ሊረዝሙ ይችላሉ። መጽሐፈ ሄኖክ ግን ብዙ ክርስቲያኖች አይቀበሉትም። አንድ ላይ መጽሐፈ ሄኖክን ስናጠናም የትኛው ከመጽሐፍ ቅዱስ ጋር ይሄዳል ወይም አይሄድም የሚለውን እየጠቀስን እናያለን። ሌላኛው እዚህ ጋር የሚያከራክር ሀሳብ አትክልቶቹ አብረው ሞተዋል የሚል ነው። በሂብሩ ይሞታሉ የተባለው ኔሽማ ያላቸው ብቻ ነው። ያ ማለት የህይወት እስትንፋስ። አትክልቶች ውቅያኖስ ውስጥም አሉ አሁን። ስለዚህ አትክልት መትረፉ ለማመን አይከብድም። የውሃ እንስሳቶችስ ሞተዋል? አልሞቱም። ምክንያቱም ቁጥር 22 ላይ የየብስ እንስሳ ይላል። ሌላኛው ቅድም 40 ቀን ብለን አሁን 150 ቀን ያለው ምንድን ነው? 40 ቀን ከሰማይ የዘነበው ነው። 150 ቀን ግን መሬት ላይ ጎርፎ የቆየበት ጊዜ ነው። እንደ መደምደሚያ ሀሳብ ለምንድን ነው ሳይንቲስቶች ይህ ጎርፍ ተከስቷል ብለው የማያምኑት? ብዙ ማስረጃ አለ። አርኪኦሎጂስቶች ራሱ ብዙ ማስረጃ አግኝተዋል። ስለ ጎርፍ የሚናገሩ ጽሁፎች ሲሪያ ከ2016 ዓመት ኢየሱስ ከመወለዱ በፊት ነው ብለው ጽፈዋል። ግሪክ 2300፣ ፎኔሽያንስ 2700፣ ሜክሲኮ 2297፣ ግብጽ 2600። የሚለያዩት ካስተዋላችሁት በብዙ ቁጥር አይደለም። ሌላ ማስረጃ ደግሞ ኤቨረስት ተራራ ላይ የውሃ እንስሳት አጽሞች በቢሊዮን የሚቆጠሩ ተገኝተዋል። ግን እንደዚህ አይነት ጎርፍ በሳይንስ በዚህ ምክንያት ነው ብለው ማስረዳት አይችሉም። ውሃው ከየት መጣ ለማለት ከእግዚአብሔር ጋር ማያያዝ ስለሚያስፈልግ ማለት ነው። የዛሬው ጥናታችን እዚህ ጋር ያቆማል። በሚቀጥለው ጥናት እስከምንገናኝ ድረስ መልካም ሳምንት።